ጭኜ በቃ ግማሽ ለግማሹ ተሰረኩ። የዊስኪ ጠርሙስ በሱ እዚህ ጋር ፈነክ። እዛ የሚገርም ነገር መቃውን ተነስተው ይፍረስ ካሉ ይፈርሳል። በትክክል ሽጉጥ ለመጀመሪያ ጊዜ የተደቀነብህ ሞመንት አስታውሰዋል? አዎ ስደት እንደገና ወደ ሳውዝ አፍሪካ እግዚአብሔር ይሰርቃል እንዲያሉ ፈትሻቸው ጊዮች ናቸው። በየቀን አንዳንዴ 100 ማጨስበት ጊዜ አለ። 5 ፓኬት ማለት አንድ ቀን። አዎ ሙሉ ሱቁ የልብስ ሱቅ ነው። አዎ የልብስ ያንን ምን እንዲያደርጉ ነው እቅዱ? ላቃጥለው። ትውልድ ስፍራው ያው ቆሼ ዘነበ ወርቅ እዛ አካባቢ ነው ተወልጄ ያደኩ። ከህፃንነት ጀምሮ ግማሽ ቀን ትምህርት እንማራለን። ከትምህርት መልስ ደግሞ እዛ ነው ምሳም ምንም ወደ ቤትም ይዘን እንሄዳለን። ማለት ቆሻሻ የሚጣልበት ቦታ ሂልተን ይመጣል፣ ሸራተን ምን ምግብ ምግብ ከቆሻሻ ከገንዳ ውስጥ በፌስታል ሆኖ ነው የሚመጣው። አረ ድብልቅ ብሎ ውሻ ምንም ይጣላል አብሮት። እሺ በቃ እኛ አንስተን እንበላለን። በቃ ውሻው እንደዛ ገፋ አድርገን እንበላለን። እና ትታመሙ እንዴ? ምንም እኔ አሞኝ አያውቅም እስከዛሬ። ይሄን ያለ ምስኖር አሞኝ አያውቅም። እኛ አንድ አይነት ጫማ አድርጌ አላውቅም፣ አይገኝም። ኦኬ ግራና ቀኝ ትምህርት ቤትም አድርገን የምንሄደው የተለያየ ጫማ እዛው አግኝታ የምንፈራውን አስተማሪ እንደዚህ አድርገን እንሸውደዋለን። አንዱን እናሳየውና አንድ እግር ከስክስ አንድ እግሩ አዲዳስ ናይክ ሊሆን ይችላል። ቦቲ ማርገት ይሄዳል። ቦቲ እዛ አደጋው አንዳንዴ ማለት ቦምብ ይገኛል፣ ፍንዳታ አለ። እንዴ እውነት እንዴት? በቃ ከቆሻሻ ጋር ተደባልቆ ይጣላል ቦምብ። ትራክተር ሲያርሰው እናገኛለን። እኛ ደግሞ ለትላልቆቻችን እንሰጣለን። እዛ ወደ መርካቶ ገዥ ያለ እዛ ይሸጣል፣ ወርቅ ይገኛል። አሁን ቆይ ምግቡና ሌላው ቆሻሻ የተቀላቀለ ከሆነ ማለት ነው ምግቡ ውስጥ ለምሳሌ ሶፍት ቆርኪ ምናምን ሊኖር አይችልም? ይኖራል እንጂ እና ሰሪንች ምናምን ይኖራል። እሱም ወደዛ አድርገን ነው የምንበላው ምግቡን ብቻ። እና ከአዲስ አበባ ዩኒቨርሲቲ ደግሞ ምሁር የሚባል ይመጣል፣ የካፌ ትራፊ እሺ ይመጣል እዛ በገንዳ። እሱ እንደውም በቃ ስፔሻል ምግባችን ለብቻው ነው የሚመጣው። እሱ ከሌላ ነገር ጋር አይቀላቀልም። እሺ ጉልጭምት ምናምን የበሬ አጥንት ምናምን ዩኒቨርሲቲ ተግጦ የተረፈው እናንተ ጋር ይደርሳል? አዎ ይደርሳል። እና በቃ እዛ ብዙ ከሚገርም ነገር ማለት ቆሼ እግዚአብሔር አለ፣ ፍቅር አለ፣ ብዙ ሰዎች ተለውጠዋል። ያው ሞትም እንዳለ እግዚአብሔር ደግሞ እዛ ብዙ። እኔ አሁን የሆነ ጊዜ ትራክተር እንደዚህ አፈሩን ገፍቶት ለብሼ ሰው ነው ያወጣኝ። ከዚህ በላይ ለብሼ ሰው ባይደርስልኝ በቃ ያለብሰኛል እዛው። በቃ ያው እግዚአብሔርም ይጠብቃል። አንዳንዴ ደግሞ ጠዋት ሌሊት ላይ እንደዚህ አሁን እቃ ይመጣል። አሁን እንደዚህ ጋራጆች ምናምን አለው አቱታ ፊልቴሮ ምናምን ይመጣል። ያኔ ሌሊት እዛው የምታድረው ለዛ ነው ያችን እቃ ለመልቀም ማለት። እሺ እሱንም ለመልቀም እዛው ስታድር ዝም ብለዋል አልኪ ከጎዳና ተዳዳሪዎች ያው ስለሚበርዳቸው እዛው እንትኑ ጋር ቆሻሻው ጋር ይተኛሉ። እሺ ከዛ በአጋጣሚ መኪናው ጠልፎት ያመጣል። ቆሼ ሲደፋ አንተ እቃ ስጠብቅ ሰው ትደነግጣለህ። ወላ የሆነ ላስኪን ለብሶ ምናምን አንተ ቆሻሻ ነው ብለን የምጠብቀው አንተ ጋር ሲመጣ በቃ አውጥተን ምናምን ከፈለገ እዛው ይሆናል፣ ካልሆነ ደግሞ እዛው ምግብ አብልተህ ነው ምናምን። በህይወት ያለ ሰው ነው የምትለኝ? በህይወት ያለ ሰው ነው። አረ እያልን አንዳንዱ በቃ በደመ ነፍስ ሩጣ ያመልጣል። አንዳንዱ ደግሞ እዛው ይደፋበታል። ያው አንድ ገንዳ ትንሽ ስለሆነች እኛ ወዲያው ቶሎ ጭረን እናወጣዋለን። አሁን የአንድ ሰው የቆሼ ውሎ ከጠዋት ጀምሮ አሁን ልጅ እያለ ስትሄድ የምትሄዱት ሄዳችሁ ምን ይደረጋል እዛ ቦታ ላይ? እዛ ቆሻሻ ይመጣል። አሁን ለምሳሌ ዝም ብሎ ቆሻሻ የመርካቶ ቆሻሻ አለ፣ የሸራተን ቆሻሻ አለ፣ የሂልተን አለ፣ ጉምሩክ አየር መንገድ ቆሻሻ አለ። አሁን ይለያሉ። ቆሻሾቹንም እናውቃቸዋለን፣ ሹፌሮችንም እናውቃቸዋለን። ወላ አንዳንዴ ስፔሻል ነው። አሁን የአየር መንገድ ሲመጣ ተደውሎልን ምናምን እዛም ጉልቤዎች አሉ። ለነሱ ንጹህ ማለት ከላይ እፍታፍተው ተቋጥሮላቸው ነው የሚመጣው። ቤተሰቦቻችን እኛን ማስተዳደር ስለማይችሉ ትንሽ እድሜያችን ገፋ ካለ እንሄዳለን። ቤተሰቦቻችን እኮ እንድንሄድ አይፈልጉም። እኛ ግን በቃ እዛ በቃ የአየር መንገድ ምግቡ ምናምን እና ቆሼ ማለት ስትለውን ቆሼ ሲባል ሰው በሚስለው ሌላ ነገር አድርጎ ነው ታውቃለህ። እኔ ደግሞ አሁን ለቆሼ ስትለኝ በቃ ስነ ምግባር
በስነ ምግባር በደንብ ሱስ የለብኝም። ሱሴ ቤተክርስቲያን ነው። ከትምህርት እንደመጣው ቆሼ ሄጄ አንዳንዴ ያን ቆሻሻ ታርሶ ባዶ ይሆናል። እሱን ካላገኘ ደግሞ ራቡን አስበዋል። ከትምህርት ነው የመጣው ይርባሃል ወይ ጓደኞቻችን ወይ ያስቀምጡልሃል። ከታረሰው ሂደን እንደገና ደግሞ ወደ ታች ይወርድ የለ ወደ ወንዝ እንደዚህ ተራራ ነው። ከሱ ተንከባሉ ታች ሂደ ደግሞ ትበላለህ። ጥሬ ሙዝ ጠብሰን እንበላለን። እውነት ጥሬ ሙዝ በምን እንደሚጠበሰው ንኬል አለ። የአየር መንገድ ንኬል ቴካዌ አለች። በሱ አድርገን ከትፈንጫው ምናምን አድርገን ላት ደግሞ የበግ ላት ምናምን ይገኛል። እሱን አድርገን ሽንኩርት አድርገን እዛው ጠብሰን ምናምን ምርጥ ምግብ። እሺ ልክ 12 ዓመቴ ምናምን ሲሆን እንዲያውም አጋጣሚ ቴዲዮውን ሂፕሆፕ አቀንቃኙ እሷም ጓደኛዬ ያኔ 4ኛ ክፍል ላይ አብረን የተማርነው። እሺ እና ስንማር እሱ ይሞክራል እንትን ማለት ፈጠራ በዲናሞ ቡና መፍጫ ሪኮፍተር ምናምን ይሰራል። እኛ ደግሞ ከቆሼ እናገኘዋለን። እሱን ከሬዲዮ ላይ ምናምን ዲናሞ አለ እሱን ይሸጥለታል። 2 ብር በጣም እድለኛ ነን። በቃ ሂደን እንሰጠዋለን። ብር ካለው 2 ብር 1 ብር ነው የሚሰጠን። 1 ብር ደግሞ ብዙ ነገር ነው የምታረክበት። ጀላቴ ያለ ጨርናቄ ትምህርት ቤት በቃ ሀብታም ነን። ስለዚህ እዛው መካከል ላይ ነው ቤቶቹ ያሉት። ቤተኛ የምንሰራው እኛማ መንደር አለ። ከመንደር ወጥ ማታ ማታ ወደ ቤታችን እዛው የሚያደር እዛው ያድራል። ቆሼ ታደራል። እኔ ቆሼ በጣም ነበር ማድረው። ማለት ቤት ሰርታችሁ ነው? ዝም ብለን ኮባ ምናምን አንጥፈን እዛ እናድራለን። ጅቦች ይመጣሉ ማታ ማታ። ከጅቦች ጋር እኔ እንደውም አንዴ ግሪን ጎትቶኛል ተኝቼ። እንዴ የቀለድክ ነው? እውነት እግዚአብሔር። እና ማን አስጣለ? በቃ ብዙ ነው እንደዚህ በመደዳ ነው የምንተኛው። ያው ልጅነትም አለ ፍንዳታም አለ እና ባረራለን። እንደውም ጅቦች እንዳይሄዱ ብለን አህያ ፈረስ ምናምን ይጣል የለ እሱ እንዳይለብስ ነው የምናደርገው። ታውቃለህ ለምን? ጅቦች ሲመጡ እሱ ካለ እናያቸዋለን በደንብ። እሱ ግን ከለበሰ በቃ አይመጡም ወደኛ። እኛውን ተኝተን እንደምሽግ ማየት እንፈልጋለን። ቀላይፉ በቃ ማለት ትኖራለህ። አንድም ይሸውድሃል፣ ገንዘብ ታገኛለህ፣ ብር ይገኛል። የምር እንዴት እቃ ታገኛለህ። ወርቅ አለ፣ ፒሊሲኒ፣ ነሐስ፣ አልሚኒየም የማታገኘው ነገር የለም። ወርቅ ይገኛል። እኔ ወርቅ የአንገት አግኝቻለሁ፣ የጣት የሆነ ጊዜ አስታውሳለሁ። ለባህል ነው ቤት ምንም የለም ነበር። ከዛ ወደ ቆሼ ምናምን ማዘረም ዶሮ መግዣም የለም ምናምን። የዛኔ ዶሮ ስንቱ 20 ብር ነው ምናምን አካባቢ ነው። ሄድኩኝ ወርቁን ሳገኘው እንዴት ደስ እንዳለኝ አልኩ። እንዴት አገኘ? ስትፈልግ በመጫሪያ እና ወርቅ ራሱ የሚገኙበትን ቦታዎች እናውቃቸዋለን። አሁን ከዚህ አካባቢ የሚሄድና ከመርካቶ ወይ ከሆነ አካባቢ ሲሆን አመድ ብቻ የሚመታል። አሁን ቦሌ ሰፈር አሁን ከቦሌ አሁን ዶላር ይገኛል። የማይገኝ ነገር የለም። እናንተ የቦሌ መኪና እንደሆነ ታውቁታላችሁ? አዎ መኪናው ይታወቃል፣ ሹፌሩም ይታወቃል። እና ከሲኤምሲ ሲመጣ ስፔሻል ነው አይደለ? ሹፌሩም ደውሎ ይነግራል። አሁን ለምሳሌ ኮካውን ፔፕሲ ምናምን እሱ መጣ ማለት በጣም በቃ እንዴት የሚገርም ስራ ነው። ፔፕሲ እናገኛለና ኮካ አላ ጠርሙሶች መርካቶ እናስረክባለን። ቆሻሻ ነው ተብሎ የተጣለው ነገር ለካ ገንዘብ ነው። እናንተ ጋር ሲመጣ በጣም ገንዘብ የብዙ መተዳደሪያ ጣል ነገር የለም። ቆሺ አንድ ምን ትጥላል? መርፌ ኮርኪ ይሸጣል። ኮርኪ ይሸጣል? በኪሎ ይሸጣል። ስሪንጅ ራሱ ይሸጣል። ግሉኮስ እውነት ስሪንጅ ሰው የተወጋበት እንትን ጫፋ እሷን ምን ትደረጋለች መሰለህ? እነሷን ቀልጦ እንደዚህ በኪሎ ነው እንደ ወደ ፋብሪካ የሚገባል። ፕላስቲኩ ሲሪንጇማ እዛው። እሱን በዲዛም ትሸጠዋለህ፣ ግን ይሄን ያህል አይመጣም። እሱም ይቀልጣል። ቀልጦ ብረት ከሆነች መርፌ ይሸጣል እያልኩ መርፌ ይሸጣል። እኔ ቆሼ ሲባል ያለኝ እውቀት ምን መሰለህ? 2 ነው። አንደኛ አንድ ጊዜ ቆሼ ተናደ ተብሎ ሰዎች ሞተዋል አይደል? በጣም ማንሳትም አልፈልግም። ኧረ ተው። በጣም አላየሁትም። ወላ ከሚገርም ነገር እማውቃቸው ሰዎች ናቸው። በተኙበት እኮ ነው እንዳለ ድምፅ ያለው። እኔ እስካሁን አልገባኝም። ግን ቆይ ማለት ከፍተኛ ተራራ ነበር እንዴ? ተራራ በጣም ማውንቴን ነው። በስካቫተር ነው ሰው ሬሳው የተለቀመው። አሳድጎ በላን። በቃ በላቸው ቆሻው በጣም ልክ 14 15 ዓመት ስሙ ላይ በቃ መርካ